እና እግዚአብሔርን ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ዛሬ የመጣሁት በጣም ደክሞኝ ሁሉ ነገር ከአቅሜ በላይ ሆኖ ነው እና ደከመኝ ደከመኝ። ሁሌ ተመሳሳይ ህይወት መኖር በሰዎች መገፋት በቃ ደከም አለኝ። እና ማርያምን ደክሞኛል። ከአቅሜ በላይ ሆኗል ሁሉ ነገር። በቃ ማለት ሞከርኩኝ፣ ብዙ ነገሮች ሞከርኩ፣ ምንም አይሳካልኝም። ተመሳሳይ ህይወት መገፋት ሁሌ ሰው ቤት ደከመኝ። ማርያምን ደክሞኛል። ሁሉ ነገር አቅሜ በላይ ሆነ። እግዚአብሔር ደክሞኛል። በቃ የሚሳካልኝ መስሎኝ ቢያንስ ብቻ ብዙ ነገሮችን ሞከርኩኝ፣ ሊሳካልኝ አልቻለም። እስካሁን ድረስ ሰው ቤት ተሰቅያለሁ። ወይ ደህና ቤት አይገጥመኝ። ማርያምን ደህና ቤት እራሱ እኮ አይገጥመኝም። ምን አይነት እድል እንደሆነ ያለኝ ራሱ ምንም አይገባኝም። ማርያምን ምን አይነት እድል ነው? ቆይ መቼ ነው? ቢያንስ አንድ ሰው እኮ ሲሰራ ከብዙ አመት አንድ ቤት ደህና ይገጥመዋል። ከኔ ነው ችግሩ ብዬ ስፈትሽ ደግሞ ምንም እንጃ አላገኝም። አለ እንኳን ያልኩትን ለማስተካከል ሞክራለሁ። ምንም ነገር ሊሳካልኝ አልቻለም። ማርያምን ዩቲዩብ ራሱ ጀመርኩ። በቃ እስኪ እንደው በሚዲያው እንኳን ልንቀሳቀስ ብዬ ምንም የለም። ሰው ቤት አንዳንድ ሰው በሰው እየተገፋ ኖር ተብሎ በቃ እንደተጻፈለት እንደዛ ነው እየኖርኩ ያለሁት። በቃ
አንቺ በቃ እንደዚህ ነው መኖር ያለብሽ ተብዬ አንዳንዴ በቃ እኔ የተጻፈልኝ ይሄ ነው ብዬ ተብዬ እንደምኖር ተቀብዬ ልኖር። እኔ ማርያምን አንዳንዴ ራሽን አጥፊ እያለች በቃኝ እንዱ ሰለቸኝ፣ ማርያም ሰለቸኝ እና ማለት ነው በቃ ደከም ሁሉ ነገር ድክም ራሽን በቃ የሆነ ነገር አድርግሽ ግደይ ግደይ ይለኛል። ሽንት ቤት ገባና አትውጭ ሽንቱ የሆነ ነገር ሆኜ ይለኛል። ማርያም በቃ እያንዳንዱ ነገር በቃ አሁን ከሆነ ካለውበት ነገር በሆነ ነገር ጥፍት ሙት በቃ እኔ እንጃ ሰለቸኝ፣ ስልችት ሳለኝ ምንም የተሳካልኝ አይደለም። ሞከርኩ ሰለቸኝ፣ ማርያምን ሰለቸኝ። ሰው እንዴት ተመሳሳይ ህይወት ይኖራል? ተመሳሳይ እኮ ደህና ነገርም አለ። ይህኔ እኮ በሰዎች መገፋት፣ መበደል፣ የሆነ ነገር አለመሳካት፣ የራሴ ነገር ምንም ማምላክን ሰው ከ7 አመቱ ጀምሮ አሁን እስካለሁበት እድሜ የሰው ቤት ወይ ትምህርት ደህና አልተማርኩ ወይ ሰርቼ የራሴ ነገር የለኝ፣ ራሴን አልቀየርኩ፣ ምን ወይ ቤተሰቤን አልቀየርኩ። በቃ አላውቅም። አንዳንዴ በምን አይነት ቀን ተፈጠረ ነው እንደዚህ እድል የጠማማ ሆኖ የቀረው በቤቴ። እግዚአብሔር ግን እውነት እንደዚህ አይነት እድል ጽፎልኝ ወይስ የሆነ ቦታ መስመት ስቻለሁ? ማምላክን በጣም ልጅ ደከመኛ ከአቅሜ በላይ ልጅን እንኳን ፍቅር ሰጥቼ ማሳደግ አልቻልኩም። እሷን ለማሳደግ ተሰደድኩ። ሌላ ፈተና ትቻት ልሄድ ነው ማለት ነው። በቃኝ፣ ማርያም ደክሞኛል። እግዚአብሔር እውነት የሚወደኝ ከሆነ ታሪክ ቀይረው የሚያላቅም ሰዎች ዘንድ ምንም ነገር ሰዎች አያዳምጡኝም። አላቅም ብቻ ምን ላይ ነው የተሳሳትኩት? ምን ላይ ነው የሳትኩት? የቱ ጋር እንደተሳሳትኩ አይኔ ሊጠፋ ነበር እቅሱ